አደረሳችሁ። የሀደሮ ከተማ ቁጥር 1 ሙሉ ወንጌል ቤተክርስቲያን ከ8 ዓመታት በኋላ ለፍጻሜ ቀርቧል። እየተሳተፋችሁ ያላችሁትን ለመባረክና የቀረውን ለመጨረስ ቤተክርስቲያኗ ጥሪ አቅርባለች። የፈረንጆቹን አዲስ ዓመት ዘር በመዝራት ይጀምሩ። ጃንዋሪ 1 እና 2 ከምሽቱ 3 ሰዓት በቲክቶክ ላይቭ በፍጹም አይቀርም። ሰላም እንደሚታወቀው ይህ የሀደሮ ቁጥር 1 ሙሉ ወንጌል አማኞች ቤተክርስቲያን የአምልኮ አዳራሽ ህንጻ ግንባታ ከተጀመረ ወዲህ 8 ዓመት ሆኖታልና እግዚአብሔር ረድቶን ከ2017 ዓመተ ምህረት ጀምሮ ለተወሰኑ ዓመታት ሲሰራ መሃል ላይ ቆሞ የነበረው ህንጻ በእናንተ እርዳታና ጌታ ረድቶን አምና ሰፊ ስራ ተሰርቶ ወደ ማጠናቀቅ ደረጃ እየደረስን እንገኛለን። አሁን ቀሪ ስራዎች አሉ። በርና መስታወት የመዝጋት ስራ፣ የወለል ንጣፍ፣ ሴራሚክ፣ የማብራት ዝርጋታና የሙያ ክፍያዎች በጣም ያስፈልጉናል። በኢንጂነሮችም የወጣው የዋጋ ተመን 8 ሚሊዮን ስለሆነ ይህ ደግሞ በቤተ ክርስቲያኒቱ ምዕመናን አቅም የማይቻል ስለሆነ ያንን ተረጠን ወደ እናንተ ወደ ቅዱሳን ህዝብ ይህንን ሐሳብ ይዘን ቀርበናልና ለዚህም ደግሞ የገቢ ማሰባሰቢያ ፕሮግራም በወንድማችን አፖስትል ብሩክ ቲቶስ ቤት ታኅሳስ 23 እና 24 በፈረንጅ ጃንዋሪ 1 እና 2 ላይ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ጀምሮ የቲክቶክ ፕሮግራም በመላው ዓለም የምትገኙ ቅዱሳን ቤተ እምነት ሳትለዩ ይህንን የእግዚአብሔርን ቤት ስራ በጋራ እንድትሰሩ ጥሪያችንን እያቀረብን እንገኛለን። ያሎ አምላኬማ አባቴማ